የፊልማችን ታሪክ የሚጀምረው ቴሳ የምትባል የአንድ ኮሌጅ ተማሪን እያሳየን ነው። ከእናቷ ጋር በጣም ግንኙነት ያላት፣ ህይወቷ የተዘጋጀና የተረጋጋ ትመስላለች። ነገር ግን ከኮሌጅ ስትገባ ሃርዲን ሳኮት የተባለ ወንድ ተማሪ ታገኛለች። ሃርዲን ቁጡ፣ ምስጢራዊ፣ ሰዎችን የማይቀርብና ስሜታዊ ጉዳት ያለበት ሰው ነው። ሁለቱም በጣም የተለያዩ ቢሆኑም ከመጀመሪያ ቀን ጀምሮ ኃይለኛ መሳብ ይሰማቸው ነበር። ቴሳ ሃርዲን ጋር በመቀላቀል መጀመሪያውኑ ህይወቷን ትቀይራለች። ነገሮች እና ከነበረችበትም ህይወት ወስና ትወጣለች። ቴሳ ሃርዲንን በጣም ትወዳለች። እናም በውስጡ የተጎዳ ነገር እንዳለ ታምናለች። ነገር ግን ከጊዜ በኋላ አስከፊ ሁኔታ ታገኛለች። ሃርዲን መጀመሪያ ቴሳን ለመውደድ ሳይሆን እሷን እንደ ጨዋታ ብቻ ነበር የቀረባት። ይህ ነገር ቴሳን በጣም ያበሳጫታል፣ ልቧን ይሰብራል። እናም ሙሉ ህይወቷ ይለወጣል።